የሆነው የሰው ልጅ ገላ በሳሊያን ዘንድ እንደ ስዕል መሳያ ሸራነት እያገለገለ ነው ቢባል ግር የሚያሰኝ ነው። በዚህ ያሳሳል ስልት በርካቶችን ያስገረመችውና መነጋገሪያ የሆነችውን የአርቲስት አሌክሳ ሚዴን ስራዎቹን እናስቃኛችኋለን። አሌክሳ ሚዴ የሰዎች ሰውነትን እንደ መሳያ ሸራዋ ተጠቅማ የምትስል ሰዓሊ ናት። ስራዎቿ በጥበብ ጋለሪ ውስጥ ተንጠልጥሎ የምንመለከተው ነገር ሊመስል ይችላል። ሆኖም ግን ሰዓሊዋ ከሌሎች አርቲስቶች ፍጹም ትለያለች። የራሷ መልክ፣ የራሷ ፈጠራና ምልከታን በማጉላት የሰው ልጅ ሰውነቱን እንደ መሳያ ካንቫስ በመጠቀም መግለጽ የምትፈልገውን ሀሳብ እስትንፋስ ኖሮት ህይወት ፈጥራለትና ተንቀሳቃሽ እንዲሆን ባደረገችው ስዕሏ ላይ ታትማለች። በስዕሏ 2Dና 3D የሚባሉትን የእይታ አቅጣጫዎችን በአንድ ላይ አድርጋ ማሳየት የቻለች አርቲስት ናት። እንደ አውሮፓውያን አቆጣጠር በ2009 የመጀመሪያ ዲግሪዋን በፖለቲካል ሳይንስ የተመረቀችው ይህች አርቲስት ጋድ ኢዝ አ ውማን በተሰኘው የአሪያና ግራንዴ ሙዚቃ ክሊፕ ላይ የሙዚቀኛዋን ሰውነት ገንዳ ውስጥ በማድረግ ፒንክ፣ ሰማያዊና ሐምራዊ ቀለማት ህብረትን በመጠቀም ሙዚቀኛዋ በስራዋ ከምታጠነጥንበት መነሻ ሀሳብ ጋር ስብጥር ፈጥራ በተለየ ሁኔታ ደምቃና አሸብርቃ እንድትታይ አድርጓታል። ሙዚቃው በዩቲዩብ ከተለቀቀ በኋላ ከ300 ሚሊዮን ተመልካች በላይ ሊመለከተው ችሏል። አሌክሳ በሰዎች ዘንድ ተወዳጅነትና ተቀባይነት ካገኘችባቸው ስራዎች አንዱ ከለር ኦፍ ሪያሊቲ የተሰኘው አጭር ፊልም ነው። በፊልሙ ላይ ሙቭመንት አርቲስት ደራሲና አዘጋጅ በመሆን ጆን ቡክስ እንዲሁም በእንቅስቃሴ ትወናው ሊንባክና በፕሮዲሰርነት ደግሞ ካሊያክሶን ሰርተውበታል። ፊልሙ አሜሪካ ውስጥ ባለው የዘር ውዝግብ ላይ ተመርኩዞ የተሰራ ነው። ፊልሙ በሊንከን ሴንተር የታየ ሲሆን በሲኤንኤን አማካኝነት በተዘጋጀው አርትስ አስ ኢምፓክት አዋርድስ ስነ ስርዓት ላይም ለመታየት ችሏል። ኒውዮርክ ታይምስ በዘገባው በቀለማት ያሸበረቁ ብሩሾችን እያጠቡ የእውቁ ሰዓሊ የቫን ጎህ ስራን በማሰብ ህይወትን በመስጠት ስዕልንና ዳንስን አንድ ላይ አዋቅሮ ጥበብንና ፍትህን ለዓለም የሚገልጽ ስራ ሲል ገልጿታል። Drinks on the floor to blood. So was there Again, this is graphic video. We know Sterling was armed as things escalated. Rallied before the meeting, trying to sway the decision maker. Involved in his murder. You look at the video showing a deadly officer-involved shooting in Louisiana. Graphic body cam and dash cam video of an officer-involved shooting where an unarmed black teenager was killed by police. አሌክሳ የሰዎችን ሰውነት እንደ መሳያ ሸራዋ አድርጋ ስትጠቀም በአእምሯ የሳለቻቸው ገጸ ባህሪያት መኖሪያ ቤታቸው የሚገለገሉበት ቁሳቁሶችን፣ አልባሳቸውንና ቀያቸውን ፍንትው አድርጋ በመሳል ነው። የገጸ ባህሪያቱን መኖሪያ ዓለም እንዳሻት የምትፈጥረው አሌክሳ ሞዴል ዳንኤል ሊቨልና ክሪስቲና ኮርዶቫን በመጠቀም በመንገድ መሃል ባዘጋጀችው ትርኢት ላይ ክሪስቲና ሳታውቅ ታገቢኛለሽ ወይ ሲል ጥያቄውን ሞዴል ዳንኤል በድንገት በተዘጋጀው ዝግጅት ላይ ያቀርበላት ሲሆን እውነተኛ ስሜቷን አሌክሳ በፈጠረችው የጥበብ ስራ ላይ እንዲታይ ሆኗል።
አሌክሳ በአንድ ሰው ላይ ስዕል ስትስል የምትስልበት ሰው ማንነት አዲስ ከምትፈጥረው ገጸ ባህሪ ጋር መንትያ እንዲመስል አድርጋ ነው። ይህ ሀሳብ ደግሞ የልብ ወለድን ዓለምን ወደ እውነታው የማምጣት ራስን በመስታወት እንደመመልከት ጥበብን ህይወት ወዳለው እውነታ ማምጣት ባህል በተፈጥሮ ላይ እንዲነክስ በማድረግ የመስታወት ዓለም መገለጫ ማድረጓን በርካቶች መስክረውላታል። ሰዓሊዋ የተለያዩ ዝግጅቶች ላይ በመቅረብ የስራ ልምዷን አካፍላለች። ልምዷን ካካፈለችባቸው መድረኮች መካከል ቴድ፣ አፕል፣ ጎግል፣ ሳንፎርድ እና ፕሪንስተን ዩኒቨርሲቲ ተጠቃሽ ናቸው። አሌክሳ አውደ ርዕይዋን በዓለም ዙሪያ አቅርባለች። በፓሪስ ግራንድ ፓላስ፣ በለንደን ሳቲቼ ጋለሪ፣ በኒውዮርክ ዩናይትድ ኔሽን፣ በቶኪዮ ሹቢያ ክሮሲንግ፣ በዋሽንግተን ዲሲ እና ሌሎች ቦታዎች ተጠቃሽ ናቸው። ከጠፈር ተመራማሪዎች ጋር በጋራ በመስራትና በመኖር ቴዎሬቲካል ፊዚክስ ቴሪሜትር ተቋምና በጉግል ኩባንያ በመስራት የመጀመሪያው አርቲስት ናት። ወደ ነጩ ቤተ መንግስትም ፕሬዝዳንት ኦባማ በስልጣን በነበረበት ወቅት ጥሪ ተደርጎላት ተጋብዛለች። ትሪቢካ ፊልም ፌስቲቫል ላይ ዲስትሪቢዩቲቭ ኢኖቬሽን አዋርድ ዘርፍ ከስራ አጋሮቿ ጋር ተሸልመዋል። ስለ ስራ አጋሮቿም ለህትመት ሚዲያ በሰጠችው ቃለ መጠይቅ ስትናገር አንድን ስራ ለመስራት ሞራል፣ ጥልቅ ፍላጎትና የፈጠራ አቅም ያላቸውና ባለ ራዕይ ናቸው። ከእንዲህ ካሉ ቡድን ጋር በጋራ በመስራቴ እጅግ እድለኛ ነኝ። አብረን በሰራናቸው ስራዎችም በሙሉ እኮራለሁ ብላለች።